የትምህርት ቤት ህይወቱ ምን ይመስል? የተማርኩት ህንድ ብሔራዊ ትምህርት ቤት ፒኤችዲ ስላልተሳካ ከአሜሪካ ወደ ኢትዮጵያ ተመለሰ። ጀስት የኢትዮጵያን ባህላዊ ሙዚቃ አድርገው ከሰሜን እስከ ደቡብ ቀስ ብለው ማኒቶባ፣ ሳስካቹዋን፣ አልበርታ እና ብሪቲሽ ኮሎምቢያ 4 ግዛት ይዛል ማለት ነው ከኢትዮጵያ ውስጥ። ማስተርስም አለኝ። አምላኬን አመስገኜ ወደ ስራ ምንም በሚመለከት ነው እና ደስ በሚል ሁኔታ አንድ አገኘሁኝ የኢትዮጵያ ፊልም። በዚህ ከፊልም ጋር ያለ አታችመንት በጣም የተጣበቀ ነው። የኢትዮጵያ አሁን ዋነኛ ፕሮጀክት አድርጌ ያስኩት የ16 ሚሊ ሜትር ፊልም መሰብሰብ ነው። ምን አነሳሳ? ዋነኛው አጋጣሚ 600 በላይ ፊልሞችን ለማግኘት ያበቃኝ በእንግሊዝኛና በፈረንሳይኛ ጠበብት ነው። የስራ ቦታዎችን ሳይ ከሚፈልጓቸው ኳሊፊኬሽን መስፈርቶች አንዱ 2 ቋንቋ የመናገሩ ጥቅም አለው። ወላጆቻችን እንኳን ቢሰሙ በምታውቀው የሀገር ቋንቋ መናገሩ ግን በሚገርም ሁኔታ ፈረንሳይኛቸውን ሳይጠቀሙ ዓመታት የሄዱበት ሁሉ አጋጣሚ አለ። ውድ አንባቢዎቻችን በዛሬው የሰዋዊ መጽሐፍ ፕሮግራማችን ላይ ምርጥ ብለን ካነሳነው አቶ ኤልያስ ግርማ ተስፋዬን ይዘን ቀርበናል። እነሆ አቶ ኤልያስን አብረን እናንብ። አቶ ኤልያስ ወደዚህ የሰዋዊ ቤተ መጻሕፍታችን በመገኘት ለመነበብ ፈቃደኛ ሆነ በመምጣት በፕሮግራሙ አዘጋጆች ስም ከልብ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አመሰግናለሁ። በጣም ደስ ይላል። እንግዲህ ጊዜህንም አላባክንብህም። የዚህ ፕሮግራም ዋና ዓላማ እንደምታውቀው ከተለያዩ ተነባቢዎች የሚወሰድ ልምድ ለቀጣዩ ትውልድ ይጠቅማል ብለን የምናስበውን ነገር ለመቅሰምና ለማስተላለፍ ነው። በዚህ ፕሮግራም መሰረት በመምጣት ደስታችንን እየገለጽን አቶ ኤልያስ ግርማ ማን ነው? የተወለደ የታደገ እስከምን ድረስ ተማረ? ምን ላይ ይገኛል? አመሰግናለሁ። የተወለድኩት አዲስ አበባ ነው። በኢትዮጵያ ካላንደር በ1970ዎቹ እና ያው የመጀመሪያ ደረጃና የሃይስኩል ትምህርቴንም እዛው አዲስ አበባ ነው የጨረስኩት። ከዛ ዩኒቨርሲቲ ደግሞ የተማርኩት ወደ አለማያ ወይም አሁን ደግሞ ሀረማያ ዩኒቨርሲቲ። እዛ ከጨረስኩኝ በኋላ ማስተርስ ዲግሪን ደግሞ አሜሪካን ሀገር ከሰራው በኋላ ፒኤችዲ ለመስራት ወደ ካናዳ እንደ ፈረንጅ አቆጣጠር 2011 መጣሁኝ። ከዛ ጊዜ ጀምሮ ዊኒፔግ ነው የምኖረው እስካሁን ድረስ። ዊኒፔግ ማኒቶባ ካናዳ። ኤልያስ ግርማ እንዴት አደገ? አሁን እንግዲህ ምንድነው የልጅነትን ጊዜያቶች በዛው ብናወራውና በልጅነት ጊዜ ያሳለፍካቸውን ነገሮች ብንመለከታቸው እንደ ማንኛውም ኢትዮጵያዊ ተመሳሳይ አይነት ህይወት ነው ወይስ ለየት ይላል? መነሻ መንደርደሪያ ነውና ዛሬ ላለበት ህይወት ልጅነት እንዴት ነበር? ልጅነት ያው በጣም ያው እንደ ብዙ ኢትዮጵያውያን ያው 3 ሌላ እህትና ወንድሞች አሉን። አንድ ወንድም 2 እህቶች፣ 3ኛ ልጅ ነኝ እኔ እና አስተዳደግ ያው እንደ ብዙ ኢትዮጵያውያን ነው። ብዙም ለየት ያለ ትዝ የሚለኝ የለም ነገር እውነቱን ለመናገር ግን አዎ በጣም ቆንጆ ያው ጆክ እናደርጋለን አብረን ወይ የእህትና የወንድም የአብሮ አደግ ያው አንዳንዴ ጥላ አለ፣ አንዳንዴ ደግሞ ፍቅር አለ። ያው ወላጆች ሁሌ አስታራቂዎች፣ ዳኞች ናቸው እና ያው እንደዚህ ብዙም ትዝ የሚል ብዙም ወጣ ያለ ነገር አልነበረውም። እስኪ አንደኛ እና ሁለተኛ ደረጃ የተማርክባቸው ትምህርት ቤትን ህይወት ብትገልጽልኝ ደስ ይለኛል። የት ነው አንደኛ ደረጃ የተማርከው? እንደ ማንኛችንም ቄስ ትምህርት ቤት ገብተህ ተምራል ወይስ ቄስ ትምህርት ቤት አልነበረም በአንተ ጊዜ? አንደኛ ደረጃና ሁለተኛ ደረጃ አንድ ትምህርት ቤት ነው የተማርኩት። ህንድ ብሔራዊ ትምህርት ቤት። ህንድ ብሔራዊ ትምህርት ቤት? ህንድ ብሔራዊ ትምህርት ቤት ፒያሳ ሰፈር የነበረ እና እዛ ነበር የተማርኩት። ግን አንደኛ ክፍል ከመግባቴ በፊት ህንድ ብሔራዊ ትምህርት ቤት ምስካየ ኅዙናን ነበርኩኝ መጀመሪያ ኪንደርጋርተን እና ወደ አንደኛ ክፍል ገብቼ ነበረ ምስካየ ኅዙናን። ግን ከዛ በኋላ አባቴ አገኘልኝና እድል ወደ ኢንዲያን ወደ ህንድ ብሔራዊ ትምህርት ቤት ለመግባት አንድ ወደ ኋላ ሄጄ ነበር አንደኛ ክፍል እንደገና የጀመርኩት። ኢንዲያን ብሔራዊ ትምህርት ቤት የግል ትምህርት ቤት ነው ወይስ በመንግስት የሚስተዳደር ነው? የግል ነው።
የግል ትምህርት ቤት ነውና እዛ ያው ስገባ አንድ ወደ ኋላ ደግሜ ነው የገባሁት ከምስካየ ኅዙናን ከመድኃኔዓለም ትምህርት ቤት ማለት ነው። እና አንደኛ ክፍል ጀምሬና የሚገርመው ነገር ያው የህንድ ሀገርን ባህል እና ጂኦግራፊ በጣም ብዙ እንዳለ ካሪኩለሙ ከህንድ ሀገር የመጣ ነበርና ጠዋት እንትን ስንል የህንድ ብሔራዊ መዝሙርን እና የኢትዮጵያ ብሔራዊ የትኛው ይቀድም ነበር? የህንድ ይመስለኛል ባለሳሳት ብዙ ዓመታት አሁን ግን ይቀድምና ቀጥሎ የኢትዮጵያ መዝሙር ይቀርባል። አንድ ነገር አስተዋውቅ ኦልተርኔትም ያደርጉት ነበር ይመስለኛል፣ ግን እውነቱን ለመናገር ትዝ አይለኝም እሱ ስፔሲፊክ። በጣም ይገርማል። አንድ ነገር አስታወስከኝ። እኔ የፋብሪካ ሰራተኛ ነበርኩ። የኢንዶ ጨርቃጨርቅ ፋብሪካ ሰራተኛ ሆኜ ሰርቻለሁ። እዛ ማህበሩ መሪ ውስጥ ከነበሩት አንዱ ነኝ። በጣም የሚገርመው የህንድ ብሔራዊ ትምህርት ቤት እንዳለ እኔ በእኔ ዘመን አላቅም ነበረ እና የሚገርመኝ ግን ተመሳሳይነት ያለው አቃቂ ጨርቃጨርቅ ፋብሪካ ፊት ለፊት ኢንዲያን ኮሎኒ የህንዶች ቅኝ ግዛት የሚል መሬት ነበራቸው እና ግቢው በሙሉ ታጥሮ ማንም ሰው ወደዛ ዘቡ ብሎ ሊገባ አይችልም እና የዛን ያህል በእኔ ዘመን የነበሩ ህንዶች በአንተ ዘመን ደግሞ የህንድ ብሔራዊ ትምህርት ቤት ከፍተው እነ ፕራይቬት ይሰራ ነበር ማለት ነው። ከዛ በኋላ ሌላ ደግሞ ልክ እንደ ማትሪክ እኛ እንዳለን በኢትዮጵያ ትምህርት ሲስተም ማትሪክ የሚባል ያው ኤግዛም እንዳለ ፈተና እንዳለ በእነሱ በኩል ደግሞ ሲቢኤስሲ የሚባል ነበርና ካሪኩለሙ የህንድ ስለሆነ ሞር የሚያዘጋጁት ለዛ ነው እና ማትሪክ ለመማር ለማትሪክ ለመዘጋጀት ትዝ ይለኛል ቅዳሜና እሁድ ሌላ ትምህርት ቤቶች እየሄድን እንትን እንል ነበርና የሚኒስትሪ የ8ኛና የ10ኛ ክፍሉ እኔ ያለሁኝ የዛሬ ትንሽ ቆየት ብሏል። ስለዚህ የ10ኛው አልነበረም፣ ግን የ8ኛውን እና የ6ኛ ነበረ 6 እና 8 እሱን ወዲያውኑ ተፈተንኩኝ። ግን ለሚኒስትሪ ኦር ለማትሪክ ይቅርታ ለማትሪክ የግል ትምህርት ቤት ቅዳሜና እሁድ እየሄድን እንትን እንል ነበረና ስለማያዘጋጁ ማለት ነው። ስፔሲፊክሊ ያው አለው ሲሚላሪቲ፣ ግን ጀስት ቆንጆ ባክግራውንድ እንዲኖረን ከአንዳንድ ጓደኞቻችን ጋር እየሄድን እንትን እንል ነበር። ግን ብዙዎቹ ደግሞ ሌላ ጓደኞቼ ሃይ ስኩል ሲደርሱ ወጥተው ሌላ ትምህርት ቤት የገቡ አሉ ብዙ እና በጣም ትዝ ይለኛል አቨሬጅ ቁጥራችን 30 ምናምን ነበር አንድ ክፍል ውስጥ እና ፕሮግሬስ እያደረገ ሲሄድ እየቀነሰ ይሄዳል እና 9ና 10ኛ ክፍል ሲደርስ በጣም ብዙ ልጆች ወጥተው ሌላ ትምህርት ቤት ይሄዳሉ። እኛ በጣም 12ኛ ክፍል እዛ ነበር የጨረስኩት። ስደርስ ትዝ ይለኛል 10 ምናምን ነበርን ብዙዎቹ ስለሄዱ፣ ሌሎቹ ደግሞ ህንዳውያን ናቸው። ስለዚህ እዛው የቀሩና እዛው የጨረሱ ነበሩ። ምን ያህል ኢትዮጵያውያኖች ይማሩ ነበር እዛ ውስጥ በአንተ ጊዜ? ቁጥሩ የህንዶቹ ይበዛል ወይስ የኢትዮጵያውያኖቹ ይበዛል? የኢትዮጵያውያን ይበዛል ይመስለኛል። 60 ከመቶ ኢትዮጵያዊ። አዎ በግምት 60 ከመቶ ኢትዮጵያዊ፣ 30 እስከ 40 ከመቶ፣ 60 እስከ 70 ከመቶ ኢትዮጵያውያን፣ 30 እስከ 40 ከመቶ ደግሞ ህንዳውያን እና ሌላ ዜጎች አሉ አልፎ አልፎ፣ ግን በጣም ማይነር ናቸው እንትኑ ኮንቴንት። እርግጠኛ ነኝ መቼም ትንሽ የህንድኛ ቋንቋ ሳትማር የወጣህ አልመሰለኝም። ብሔራዊ ቋንቋቸው እንግዲህ የህንድ ብሔራዊ ትምህርት ቤት እንዳሉት ሁሉ የራሳቸውን ብሔራዊ ቋንቋ የማስተማሩ ካልኩለም ነበረ፣ ግን ለህንዶች ብቻ ነበረ። ያው ሂንዲ ነው ያው ዋናው ብሔራዊ ቋንቋ እና እሱም ለህንዳውያን ብቻ ነበረ እና ሁሉም ሌላ ሰብጀክቶች አንድ ላይ ነው የምንማረው። ግን አማርኛ ለኢትዮጵያውያን ተማሪዎች እና ህንድኛ ደግሞ ለነሱ እሱኛው ብቻ ሰብጀክት ላይ ነበር የምንለያየው እና ኢትዮጵያውያን አንማርም ነበረ፣ አልተማርም። አስተማሪዎቹ ህንዶች ናቸው የበዙት ወይስ ኢትዮጵያውያኖች ናቸው የበዙት? ህንዶች ናቸው የበዙት። እና እነሱ ናቸው አማርኛ የሚያስተምሩት? የሚገርም ነው። ህንዶቹ አማርኛ ያስተምራሉ? ኖ ኢትዮጵያውያኑ አማርኛ ያስተምራሉ፣ ይቅርታ። ህንዶቹ ደግሞ ህንድኛ ያስተምራሉ፣ ይቅርታ። እሺ ከዛስ? ከዛ ማትሪክ ተፈተንን። ማትሪክ ከተፈተንን በኋላ ውጤት ሲመጣ ግማሾቻችን ኮሜርስ ሄድን፣ ግማሾቻችን ደግሞ የተለያዩ ዩኒቨርሲቲዎች ሄድና ትዝ ይለኛል ዩኒቨርሲቲ የምንመደበው ምርጫ የለንም። ያው
መንግስት ነበር የሚመድበው። እኔ አለማያ ደረሰኝ እና ከድሮ ጀምሮ ወይ ሜካኒካል ኢንጂኒሪንግ ወይ የእንስሳት ሳይንስ መማር እፈልግ ነበር። እንስሳት ሳይንስ 16 ዓመት እያለ አይረሳኝም። መጀመሪያ አያቴን ለማየት አጋሮ ሄጄ ነበር። አጋሮ እና ከዛ ጊዜ ጀምሮ የእንስሳት እርባታ ፍቅር አደረብኝና ከዛን ጊዜ ጀምሮ በጣም እፈልግ ነበረ እንትን ለማድረግ እሱን ለመከታተል እና ቆንጆ አጋጣሚ ነበረ። አለማያ ሲደርሰኝ የእንስሳት ሳይንስ የመማር እድል አጋጠመኝና እሱን ለመማር ወስኜ እሱን ተከታተልኩ። ከልጅነት ጀምሮ የእንስሳት ሳይንስ ትመኝ ነበረ? እስፔሻሊ የከብት እርባታ፣ የከብት ማደለብ ወይም የወተት ከብቶች ማኔጅመንት ኢንተረስት ነበረኝ በጣም እና አለማያ ደግሞ ያ ትምህርት ይሰጥ ነበረ። እሱን መርጬ ደረሰኝ እና ደስ በሚል ሁኔታ በጣም ብዙ ልጆች አይፈልጉም ነበር እሱን። የእጽዋት ሳይንስ ወይም ኤክስቴንሽን ነበረ በጣም ብዙ ፍላጎት ያላቸው ተማሪዎች የነበሩ እና እድሉን ተጠቅሜ እሱን ማጥናት ቻልኩኝ ማለት ነው። አለማያ ስንት ዓመት ቆየ? 4 ዓመት። 4 ዓመት በዲግሪ የተመረቀው እዛ ነው። የትምህርት ቤት ህይወቱ ምን ይመስል ነበር? በጣም ቆንጆ ነበረ። በጣም ቻሌንጂንግም ነበረ በጣም ምክንያቱም ለመጀመሪያ ጊዜ ከቤተሰብ ተለይቼ የወጣሁበት ጊዜ ያኔ ነው። ከዛ በፊት የትም ከቤት ወጥቼ አላውቅም እና ብዙ ቻሌንጆች ነበሩ እና ያው ራሴን ያወቅኩበትና መቹር ያረኩበት እውነተኛ የመጀመሪያ ጊዜ ያኔ ነው እና በጣም ብዙ ቻሌንጂንግም ቆንጆ ጊዜዎችም ነበሩ። በጣም ብዙ አስቂኝ፣ በጣም ብዙ አስፈሪ፣ አስደሳች፣ በጣም ቆንጆ ጊዜ ነበረ። ለብዙ ነገር አዘጋጅቶኛል። ትንሽ ብታብራራ ካስፈሪውም ካስደሳችው ነገር ብታካፍለን ደስ ይለኛል። አስፈሪው ጊዜ አንዳንዴ ብጥብጥ ይነሳል። ስለዚህ አንዴ የማይረሳኝ ከጓደኞቼ ጋር ሆነን ሀረር ሄድ ነበር። አለማያ ማለት በድሬዳዋና በሀረር መሀል ያለች ትንሽ ከተማ ነበረች እና ትንሽ ከተማ ነች አለች አሁንም እና ዩኒቨርሲቲው ነው ትልቁ ዋነኛው ነገር እዛ ያለውና ዋነኛው እና እዛ ከሄድን በኋላ ዊኬንድ ምናምን ሲመጣ ወይ ድሬዳዋ ወይ ሀረር እየሄድን ጊዜያችንን እናሳልፋለን። ዘመድ ያለን አንዳንዶቻችን ወይ ገበያ እንሄዳለን። ብዙ ነገር አለና አንድ የማይረሳኝ ከሀረር ስንመለስ ከባድ ብጥብጥ ተነሳ እና እሱ ነበር አስፈሪያን ዋነኛ አጋጣሚ ትዝ የሚለኝ ሁሌ። አስቂኝ ደግሞ ያው በጣም ብዙ ኮሚክ ጓደኞች ነበሩን። እሱ ቆንጆ አስቂኝ ታሪኮች አሉ ብዙ አሁን ትዝ ባይሉኝም ብዙዎቹ ግን። ሌላ ደግሞ አስደሳች የእንግሊዝኛ ክለብ አቋቁመን ነበረ አንድ ላይ ሆነን እና የባህል ምሽት የሚባል ሁሉ ነበረን ወይ በሁለት ሳምንት ጊዜ ቅዳሜ እንትን የሚል እና አብረን የዘፈን የግጥም ቆንጆ የኪነ ጥበብ ፕሮግራሞች የምናዘጋጅበት ቆንጆ ጊዜዎች ነበሩ። አንዳንድ ምሳሌዎች እንደዛ የመሳሰሉት ናቸው። እንደው ትውስ የሚል ግጥም አለ በዛ ጊዜ በተማሪ ደረጃ ከገጠማችሁት መካከል ትውስ የሚል ቢኖር አንዱ ሼር ብታደርገን ለተመልካቾቻችን። እኔ ጀስት ዘፈን ነበር የምዘፍነው። ኧረ እሱም ይቻላል። አንዳንድ የእንግሊዝኛ ዘፈኖች ዘፈን ነበር። እኔ ግን በጣም ብዙ ገጣሚዎች በጣም ብዙ ጎበዝ ልጆች ነበሩ። አንድ የማይረሳኝ ታገል ሰይፉ የሚባል ታዋቂ ኢትዮጵያዊ ያለ ገጣሚና አንድ የእንግሊዝኛ ዲፓርትመንት ተማሪ በጣም ጎበዝ ልጅ ጥይት የሆነ ልጅ ነበርና አብራችሁ ነው የተማራችሁ? አዎ የኔ ሁለት ሲኒየር የኛ ባች ሁለት ሲኒየር ነበረ። ታገል ሰይፉ ሳይሆን እሱን በሱ ዘመን የነበረን በሱ ዘመን ተማሪዎች ነበርና ለሱ ያለውን አድናቂነት ለመግለጽ የእንግሊዝኛ ዲፓርትመንት ተማሪ ስለሆነ ልጁ ራሱን ሶርድ ስትራግል ብሎ የሚገጥም በጣም ጎበዝ ልጅ ነበር በእንግሊዝኛም በአማርኛም እና እሱ ትዝ አለኝ። ግን ግጥሞች አንዳንድ እኔ አንድም አልጻፍኩም በአማርኛ ማስታወሰው የለም። እንግዲህ ያው በአለማያ ዩኒቨርሲቲ 4ኛ ዓመትን ጨርሰ የመጀመሪያ ዲግሪ ወሰድክ። ከሞላ ጎደል የከፉም የለሙም ነገሮች አይተባቸዋል እና የትምህርት ቤት ህይወት አልፋል። ማስተርን የት ሰራ? አሜሪካን ሀገር ጆርጂያ ዩኒቨርሲቲ ኦፍ ጆርጂያ
ነው። እንዴት ልትሄድ ቻልክ? እንዴት አገኘው? አሜሪካን ሀገር ለመሄድ ያገኘሁት እድል አባቴ ወጣት የነበረ ፒስ ኮር ቮለንቲር ነበሩ። ፒስ ኮር ቮለንቲሮች ነበሩ አሜሪካውያን አስተማሪዎች በ1960ዎቹ ይመስለኛል። ያኔ አንድ ፒስ ኮር ቮለንቲር አስተማሪ ነበረው የእንግሊዝኛ እና የብዙ ሰብጀክቶች እና ከሱ ጋር ጨርሶ ተርሙን ከሄደ በኋላ አሜሪካን ሀገር ራሱ ይጻጻፋሉ፣ ምን ይላሉ፣ በደብዳቤ ይገናኛሉ እና በ1996 እንደ ፈረንጅ አቆጣጠር በዛ አካባቢ ተመልሶ መጣ ከ30 ምናምን ዓመት በኋላ እና ያኔ ያው አባቴ ከእናታችንና ከእህትና ከወንድሞቻችን ጋር መጥቶ ቪዚት አደረገና ያኔ ለሁላችንም ነገርም በጣም ደስ ይላል። አባታችሁ በጣም ጎበዝ ሰው ነበረ፣ በጣም ጎበዝ ተማሪ ነበረ በእናንተ ዕድሜ ያለ እና እናንተ አሁን ትምህርታችሁን በርትታችሁ ከጨረሳችሁ አሁን ለሁላችንም ማበረታቻ ማስተርስህን አሁን የመጀመሪያ ዲግሪ ኢትዮጵያ ከጨረስክ ማስተርስህን አሜሪካን ሀገር መጥተህ እንድትሰራ የምትችልበትን ሁኔታ አበጅልሃለሁ ብሎ ቃል ገባልን እና ከአለሚያ ግራጁዌት ካረኩኝ በኋላ እሱ ስፖንሰር አድርጎን ነው አሜሪካን ሀገር ሄጄ ለመጨረስ ማስተርስ የቻልኩት። ስፖንሰር ተደርገህ ነው ወደ አሜሪካን የሄድከው? ማስተርን የሰራው አሜሪካን ነው? አሜሪካን ሀገር ዩኒቨርሲቲ ኦፍ ጆርጂያ። ምን ያህል ቆየ አሜሪካ? 3 ዓመት ከግማሽ 3 ዓመት ከግማሽ ቆየው። በፈረንጅ አቆጣጠር 2006 ዲሴምበር ሄድኩኝ አሜሪካን ሀገር። ከዛ ዲሴምበር 2009 ጨረስኩኝ ማስተርሱን። ከዛ እስከ 2009 በፈረንጅ አቆጣጠር ያው በሚያሳዝን ሁኔታ ኢኮኖሚ በጣም መጥፎ ሁኔታ ላይ ነበረ አሜሪካን ሀገር። 2009 በፈረንጅ አቆጣጠር የኢኮኖሚ የኢራቅ ጦርነት ነበረ እና ማይረሳኝ ጊዜ እንደውም ፕሮፌሰሮች ራሳቸው ሌኦፍ ይደረጉ ነበረ ኢኮኖሚው ጥሩ ሁኔታ ላይ ስላልነበረ እና አንፎርቹኔትሊ ከጨረስኩኝ በኋላ ማስተርሴን ሀሳቤ ስራ አግኝቼ እዛው እንትን ለማለትና ለመኖርና አሜሪካን ድሪም ሪያላይዝ ለማድረግ ነበረ። እሱ አልተሳካም። ስለዚህ አንድ ጥሩ ባልንጀራ ነበረኝ ኮሎምቢያ እንደኛ ኢንተርናሽናል ተማሪ የሆነ ልጅ እና ስለ ካናዳ ነገረኝ። ፒኤችዲንም ለመስራት ሁሉ ሀሳብ ነበረኝ። አሜሪካን ሀገር ግን አልተቻለም። ስለዚህ ስለ ካናዳ ነገረኝ። ከዩኒቨርሲቲ ኦፍ ማኒቶባ ከሚባል ቦታ ጋር በማስቂኝ አጋጣሚ ያለ ግን ማኒቶባ እንዴ ካናዳ ምንድን ነው? ካናዳ እኮ የአሜሪካ ሁሉ ይመስለኝ ነበረ ስቴት። ግን ብቻ ባጭሩ ያው ከእሱ ጋር ተጻጽፌ አበጃጀሁኝና እድሌን የፒኤችዲውን ያው አሜሪካው ስላልተሳካ ወደ ኢትዮጵያ ተመልሼ 7 ወር ምናምን አርፌ ኢትዮጵያ ከአሜሪካ ወደ ፒኤችዲው ስላልተሳካ ከአሜሪካ ወደ ኢትዮጵያ ተመልሼ ለአንድ 7 ወር አሜሪካን ኢትዮጵያ ውስጥ እያለ ወደዚህ መጻጻፍ ጀመርክ? ነው እዛው እያለሁኝ አሰናድቼ ሁሉንም ጨርሼ ነው ኢትዮጵያ 7 ወር ያው 3 ዓመት ከግማሽ ስለኖርኩኝ ያው 7 ወር በደንብ ረፍት አድርጌ ቫኬሽን አድርጌ ወደ ካናዳ 2011 በፈረንጅ አቆጣጠር የምመጣበትን ሁኔታ አዘገጃጅቼ ነው የሄድኩት ማለት ነው። ስትመጣ በትምህርት ነው የመጣው ማለት ነው? በትምህርት ነው። እሺ። ከዛ እንትኑ ከጨረስኩኝ በኋላ ማስተርሱን ከጨረስኩኝ በኋላ ያው 7 ወር ኢትዮጵያ በደንብ አርፌ ራሴን አዘገጃጅቼ በ2011 በፈረንጅ አቆጣጠር ጃንዋሪ ላይ ከባድ ዊንተር ላይ ጆርጂያ አንድ ማልወደው ነገር ምንድነው በጣም ሙቀት ነው። ቆንጆ አንድ ሌላ ደስ ያለኝ ነገር ስለ ዊኒፔግ ቆንጆ ዊንተር አለ፣ ይቀዘቅዛል በደንብ እና ያው በረዶ ቆንጆ በሆነ ሁኔታ መጣሁኝ። ደስ አለኝ። ያው ከዛ ጊዜ ጀምሮ ፒኤችዲውን ጀመርኩኝ። ግን አንፎርቹኔትሊ ጃንዋሪ ከመጣሁኝ በኋላ ኤፕሪል ላይ ሜጀር ፕሮፌሰሬ የለንግ ካንሰር ያዘው። አንፎርቹኔትሊ ዳያግኖስ ተደረገና ከዛ በኋላ ኦክቶበር ላይ አረፈ። ከዛ ፒኤችዲውን የመጨረስ እድል አልነበረም። ሌላ ፕሮፌሰር ተሰጠኝ። ግን ሳስበው ሌላ ፊልድ ነው፣ ሌላ ሪሰርች ቶፒክ ነበረ የአዲሱ ፕሮፌሰር። ኢንተረስቱም ስላልነበረኝ በቃ ትምህርቱን አቁሜ ማስተርስም አለኝ አምላኬን አመስግኜ ወደ ስራ አሜሪካን ያለ ፒኤችዲውን ለመቀጠል የተለያዩ ምክንያቶች ገጠመ ነው ያልከው እና አንደኛ እሱም በደንብ ብታብራራው የዚህን አይነት ችግር ያለባቸው ሰዎች ምናልባት ትምህርት ወስደው መቋቋም የሚገባቸው ነገር ይቋቋማሉ።
እንደገና በተጨማሪ ወደ ካናዳ ከገባ በኋላ በተለይ ጀምረ መቀጠል አልቻልክም። ያ ያላስቻለ ሲስተሙ ነው ወይስ ከአንተ ፍላጎት ነው? እስቲ እሱ ላይ ትንሽ ብታብራራልን ለማሰማሪያ ስለሆነ በጣም ደስ ይለኛል። የአሜሪካን ሀገሩ ያልተሳካው 2009 ላይ ኢኮኖሚው በጣም ጥሩ ሁኔታ ላይ ስላልነበረ ብዙ እድሎች አልነበሩም ፒኤችዲ ለማግኘት። እኔ ደግሞ ኢትዮጵያዊ ዜጋ ሆኖ በተማሪ ቪዛ አሜሪካን ሀገር ለትምህርት የመጣ ግለሰብ ስለነበርኩኝ እድሌ በጣም ያነሰ ነው፣ የጠበበ እድል ነበረ እና ብዙ እድሎች አልነበሩም ለፒኤችዲ ኦፈር የሚሆና ቢኖሩም ደግሞ ለአሜሪካውያን ቅድሚያ ይሰጣል። አንደርስታንድብል በሆነ ሁኔታ እሱ ነበር ዋነኛው ቻሌንጅ እና የተወሰነ ጊዜ ደግሞ የአሜሪካ መንግስትም ይረዳል። እዛው ትምህርት ከጨረሰ በኋላ አንድ ሰው እንደ ኢንተርናሽናል ተማሪነት ኤክስቴንድ ያደርጋሉ የትምህርቱን እንትን አድርገው ትምህርቱ ላፕስ ስለሚያደርግ ኤክስፓየር ስለሚያደርግ ትምህርት ግራጁዌት ሲያደርግ አንድ ሰው ከትምህርት ወደ ሰራተኛ እስከ 1 ዓመት ኤክስቴንሽን ይሰጣሉ ሴትል እንዲያደርግ ወይ ስራ እንዲፈልግ ወይ ሌላ የትምህርት እድል። የስራው ሁኔታም በዛው በኢኮኖሚ ሁኔታ በጣም የስራ እድል አልነበረም። አሜሪካ የተመታችበት ወቅት በኢኮኖሚ እና እንዳልኩት ፕሮፌሰሮች ሁሉ ትዝ ይለኛል ግራጁዌት ልናደርግ በነበረበት ጊዜ አካባቢ ብዙ ፕሮፌሰሮች ሁሉ ነበሩ ሌኦፍ የተደረጉ። ስለዚህ የኛ እድል በጣም ሚኒማይዝድ ነበር እና ለጥሩ ባለንጀራዬ ኮሎምቢያዊ ኢንተርናሽናል ተማሪ የኛው ዲፓርትመንት ጓደኛዬ እሱ ፒኤችዲ እድል አግኝቶ ነበረ። ባለቤቱ አሜሪካዊት ስለነበረች እና በጣም አስቦልኝና አዝኖልኝ ነገረኝ። ኤልያስ የአሜሪካ ሁኔታ አሁን እንደምታየው አንፎርቹኔትሊ ጥሩ አይደለም እና ተስፋ እንዳትቆርጥ ካናዳ ለምን አትሞክርም ብሎኝ ነገረኝ። ስለ ኦፖርቹኒቲው ስለ ዩኒቨርሲቲ ኦፍ ማኒቶባ ስለነበረው የፒኤችዲ እድል እሱ ነገረኝ። ስለዚህ ወደ ካናዳ ከመጣሁኝ በኋላ ሁለተኛውን ጥያቄህን ደግሞ ለመመለስ ፕሮፌሰሩ ሲያርፍ ዩኒቨርሲቲ ኦፍ ማኒቶባ በደንብ ረድቶኛል። ልክ ፕሮፌሰሩ ሲያልፍ ሌላ ፕሮፌሰር ሰጡኝ። ግን የዛ እድል ቻሌንጁ ምንድን ነበረ? ሪሰርች ልሰራ የመጣሁበትና የመጀመሪያው ፕሮፌሰር ጋር የሰራው ቶፒክ ሳይሆን ሌላ ቶፒክ ነው እና ቶፒኩን ብዙም የወደድኩት ሪሰርች ቶፒክ ስላልነበረ በራሴ ውሳኔ ተስፋ ከመቁረጥ ሳይሆን ለሌላ ተማሪ ሞር ፓሽኔት ለሆነ ተማሪ እድል ለመስጠትና የፕሮፌሰሩን ጊዜ ላለማባከን ይቅርታ ብዬ ነግሬው ደስ ብሎት እንኳንም ነገርከኝ አሁንና ምንም ችግር የለውም ሌላ ተማሪ ፈልጋለሁኝ ጉድ ላክ ተባብለን በጥሩ ሁኔታ ተለያየና ወደ ስራ ገበታ ለመሄድ ወስኜ ነው ሄድኩት ማለት ነው እንጂ መልካም ወደ ስራ ዓለም ገባ። በጣም የሚገርመኝ እዚህ ላይ ነው እንግዲህ አሁን እኔ ለሌሎችም ትምህርት ይሆናል ብዬ የምገምተው አንደኛ ስራውን እንዴት እንደጀመርከው እንደመረጥከው ትነግረኛለህ እና አሁን ያለበት ደረጃ በጣም የሚገርም ደረጃ ነው። ብዙዎቹ በአንተ እድሜ ያሉ ወጣቶች ስራውን የሚመቻቸው ቦታ የሚፈልጉት ከተማ አካባቢ ነው እና አንተ ከከተማ ወጥተህ ነው የምትኖረው። በጣም በሚገርም ሁኔታ ያስደንቃል። አንዳንድ ጊዜ ስመለከት በዛ ያሉትን ሰዎች አይቻለሁ እና እንዴት ከከተማ ወጥተህ ለመሄድ ቻልክ? አሁን ያለበት ደረጃ ለመድረስና የምትሰራበት መስሪያ ቤት ቶፕ ያለ ነው እና ከሲል ከእንስሳት ጋር የሚገናኝ ነው እና እሱን ሰፋ ባለመልክ ብትገልጽልኝ ብታብራራልኝ ደስ ይለኛል። ዋናው ትልቁ ነጥብ ከዛ ተነስተህ እዚህ ደረጃ ደርሰሃል እና እስቲ ወደዚህኛው ዓለም ውስጥ እንግባ። ብዙ እንቅፋቶች ነበሩ መሃል። አሁን እናብራራቸዋለን በደንብ። መጀመሪያ ሳቆም ትምህርቱን እና ወደዚህ ውሳኔ ስገባ አንደኛው እንቅፋት የነበረው ምንድነው? በተማሪ ቪዛ ነው የመጣሁት። ስታተሴም የተማሪ ነው። ስለዚህ ወደ ስራ ለመቀየር ትንሽ ችግር ነበረ። ስለዚህ እሱን
እሱን ብታብራራ ልብሰ ችግር ነበር ሲባል በአንተ ደረጃ በተማሪ ደረጃ መጥተው ለመቀየር ችግር የሚገጥማቸው ሰዎች የሚያልፉት ነገር ምን እንደሆነ ማስተማሪያ ይሆናል። ምን ችግር ገጠመ? የመጀመሪያው ትምህርቱን የመጣሁበትን ሳልጨርስ ስለሆነ ለመቀየር ውሳኔ ያረኩት እሱን ለኢሚግሬሽን ማስረዳት ነበረብኝ። ሳስረዳ ያው ከአሜሪካን ሀገር ማስተርስ ነበረኝ፣ ከኢትዮጵያም አለኝ የመጀመሪያ ባችለርስ ዲግሪ፣ ፈረንሳይኛም ቋንቋ ስለምችል እና ሁኔታውን ደግሞ ለምን ለማቆምና ትምህርቴን ሳልጨርስ ወደ ስራ ለመግባት ለምን ወሰንኩ የሚለውን ኤክስፕሌን ማድረግ ነበረብኝና የፕሮፌሰሬን ማረፍ ሁሉ አስረድቼ እግዚአብሔርም ረድቶኝ ተሳካልኝ። እና እሱ ፕሮሰስ ያው ቻሌንጁ ጊዜያት ይወስዳል። ከኢሚግሬሽን እንትን ብዬ ኤክስፕሌን ለማድረግ ወደ 1 ዓመት ጊዜ ወስደዋል። እና በዛ ጊዜ ያው እናትና አባቴንም ጠይቄ ገንዘብ ያው ምክንያቱም ፒኤችዲውን ሳቆም ደሞዝም ይቆማል ተማሪ ስላልሆንኩኝ ማለት ነው። እና እሱ ነው ቻሌንጁ ማለት ነው ባጭሩ። ግን ያው የጊዜ ዋነኛው ጊዜ ነበረ። እሱን ካርኩኝ በኋላ አገኘሁኝ ኦፕን ወርክ ፐርሚት። እንደውም በጣም እድለኛ ነበርኩኝ። አንድ በጣም ጥሩ ሴት አጋጥማኝ ከኢሚግሬሽን እንድትማር ነው ወይስ ለአንድ ኢሚግራንት እንድትሆን ፈቀዱልህ? ኖ ለስራ ብቻ መጀመሪያ የስራ ፈቃድ ሰጡኝ መጀመሪያ። ታንክ ዩ ጥሩ ዋና ኢምፖርታንት ዲቴል ነው። አመሰግናለሁ ስላስታወሱኝ። እና እሱን ረዱኝ። ከዛ ኦፕን ወርክ ፐርሚት ሲሰጡኝ ክላርኒ የምትባል ከ2 ሰዓት ከግማሽ ውጪ እንደውም ከስታይንባክ ሁሉ የራቀ ቦታ ፋይናሊ አገኘሁኝ። ቆንጆ ስራ እና የ1 ዓመት ኮንትራት አገኘሁኝ። እሱን የ1 ዓመት ኮንትራት አግኝቼ እዛ የእንስሳት መኖ ማምረቻ ፋብሪካ እዛ ስራ ሳገኝ እሱን ስራ እየሰራሁኝ ላንድድ ኢሚግራንት የመሆን እድል ተሰጠኝ። 6 ወር ከሰራሁኝ በኋላ ፐርማነንት ፕሮቪንሻል ኖሚኒ within the first 6 ወር የመጀመሪያ 6 ወር ካገባደድኩኝ በኋላ ለፕሮቪንሻል ኖሚኒ አፕላይ ማድረግ ቻልኩኝ ማለት ነው። ከዛ በኋላ ደግሞ ሌላ 6 ወር ነው ወይም ቶታሊ 1 ዓመት በኋላ ደግሞ ፐርማነንት ሬዚደንት አፕላይ ማድረግ ቻልኩኝ። ስለዚህ 1 ዓመት ሰራሁኝ እዛ። እዚህ ላይ አንድ ለመጠየቅ የምፈልገው ይሄ ፕሮቪንሻል ኖሚኒ ፕሮግራም ከካናዳ ውስጥ ያለው እዚህ ማኒቶባ ብቻ ነው። እኔ እስከማውቀው ድረስ ደግሞ ትክክለኛ ነኝ። ፕሮቪንሻል ኖሚኒ ፕሮግራም እዚህ ሆነህ ማቅረብ አይቻልም። የፕሮቪንሻል ኖሚኒ ፕሮግራም ዋናው ዓላማ ኢቭን በስደት ዓለም ሆነህ አይቀበሉህም። በተወለድክባት ሀገር ውስጥ ሆነህ ነው ፕሮቪንሻል ኖሚኒ ፕሮግራምን የምታመለክተው። እና እዚህ ስታመለክት ምንም የገጠመ ችግር የለም? አልነበረም። ግን በሱ ነው የተቀበሉ? በሱ ነበር። ግን ያው የዛሬ 12 ዓመት ነው። ኦኬ 2012 በፈረንጅ አቆጣጠር ማለት ነው። እና እኔ እንጃ እንዴት እንደረዱኝ። ግን አሁን ሲናገሩት ነው እርሶ የገረመኝ። በዛ ነበረ ያው መጀመሪያ ፕሮቪንሻል ኖሚኒ ሆኜ እንትን ያልኩት መጀመሪያ። ከዛ ከመጀመሪያው 6 ወር በኋላ ፕሮቪንሻል ኖሚኒ አፕላይ አደረኩኝ፣ አክሰፕት አደረጉኝ። ከዛ በኋላ ደግሞ እንደገናም 6 ወር ሰራሁኝ። 1 ዓመት ከሞላኝ በኋላ ፋይናሊ ላንድድ ኢሚግራንት አፕላይ አደረኩኝ። እሱን አገኘሁኝ ማለት ነው። እና ከዛ በኋላ ወዳለበት ቦታ ወዳለበት ፖዚሽን ለመግባት እንደይቻልክ። ሁለተኛ ነገር ደግሞ ገጠር ነው የምትሰራው። በጣም ቅድም እንዳነሳሁት ነው። እና ክረምት አለ፣ በረዶ አለ። ያዛ አሜሪካን ባለህበት ጊዜ የነበረ ሙቀት አይደለም። እዚህ በነገራችን ላይ የተወሰኑ ኢትዮጵያኖች ወደዚህ በጣም ራቅ ወዳለ በረዶ በተሸፈነ አካባቢ ላይ ይሰራሉ። እንደውም እንዳጋጣሚ ሰዋዊ መጽሐፍ ወደፊት ከሚያቀርባቸው አንዱ ፕሮግራም የበረዶ ባህታዊ የሚል ነው። ምክንያቱም በረዶ በለበሰበት ከተማ ውስጥ አንድ የኢትዮጵያ ሰንደቅ ዓላማ ያደረገ እና ከነ ረዥም ፀጉሩ ከነ ምናምኑ በረዶ ውስጥ ታገኛለህ። እና እንዴት አንተ ወደ ቀዝቃዛው ቦታ ላይ መረጥከው ለማለት ነው። እሱ ታብራራለህ? ኦኬ እውነቱን ለመናገር ያው ስራውን ነበር መጀመሪያ ያየሁት። መጀመሪያ ስመጣ ያው የፒኤችዲ ኦፖርቹኒቲ ያየሁም በረዶ እንደሆነ ተረዳሁኝ። ግን እኔ ሙቀት ስለማልወድ እውነቱን ለመናገር ያው
እሱ ብዙም ባዘን አላደረገኝም። ግን ስመጣና ሳየው ኤክስፔክት ካረኩት በጣም በላይ ነው። እስከ -40 -50 የሚገባ ሁሉ እንደሆነ እውነቱን ለመናገር አልተገነዘብኩም መጀመሪያ። ግን ከመጣሁኝ በኋላ ከብርዱ ይልቅ በጣም ዊንተር ክረምት ሲሆን የቀናት ማጠር ነው ሞር እንትን ያለኝ ትንሽ አይስማማኝ። ግን ያው ስራውን ተከትዬ ነው የሄድኩትና እስኪ ስራውን እናብራራ። አሁን ያለበት ቦታ ምንድን ነው? ምን እየሰራ ነው ያለው እና ምንድን ነው እንግዲህ እሱን የበለጠ ብታብራራልን። ከዛ ተነስተ እዚህ የደረስክበትን መንገድ ያሳየናል ብዬ እገምታለሁ። ሰፋ ባለመልክ ምን እንደሚሰራ ከእንስሳት ጋር የተገናኘ ነገር ስለሆነ እሱን ብታብራራልን ደስ ይለኛል። ያኛው ቶሎ ልጨርስና የ2013 እስከ 14 እዛ 1 ዓመት ሰራሁኝ እዛ ከላርኒ። ከዛ በኋላ ያው ያኔ ጓደኛዬ ጋር እሷ ዊኒፔግ ነበረች ስቲል። ስለዚህ በ2 ሳምንት አንዴ እየተመላለስኩ ማለት ነው ለብቻዬ ስለነበረ እዛ የምኖረው ስራውን ብዬና እዚህ ቋሚ ነዋሪ ለመሆን ያው ዋነኛ መስዋዕት ለመክፈል ነው እዛ ሄድኩት እንጂ ዊኒፔግም አጣሁኝ እውነቱን ለመናገር ስራ አልነበረም እድል። ስለዚህ እሱ ነበር ኦንሊ እድል ያገኘሁት። እሱን ጨረስኩኝ። ልክ ላንድድ ኢሚግራንት መሆን ስታተሱን ሳገኝ ስራውን ጨርሼ ኤክስቴንድ ሁሉ አድርገውልኝ ነበረ። ግን ከእሷ ጋር ርቆ ከመኖር አሁን ደግሞ ፐርማነንት ሬዚደንት ስለሆንኩኝ የትም ሄጄ ዊኒፔግም ይሁን ኦንታሪዮም መስራት ስለምችል ተመለስኩኝና መጣሁኝ ወደ ዊኒፔግ። ከዛ በኋላ ሌላ ብዙ ስራዎች ሰርቻለሁ የተለያዩ። ምክንያቱም ያው ሌላኛው ቻሌንጅ ደግሞ ምንድነው ስራ ብዙ ቆንጆች አይቼ ወይ የመንግስት ስራ ያው ኦቨር ኳሊፋይድ ይላሉ ወይም ደግሞ እድለኛ አልነበርኩም ለማግኘት። ግን ተስፋ ሳልቆርጥ ያው ሞከርኩኝ፣ ልዩ ስራዎች ሰራሁኝ እና አሁን ያለሁበት ጋር ደግሞ ለመድረስ ያው ኦልሞስት 10 ዓመት ማለት ነው። አፕላይ አድርጌ አይደለም አንድ ፕሌስመንት ኤጀንሲ ኮንታክት አደረገ ኩባንያው የስራ ቦታውን ለመሙላት እና እነሱ ኮንታክት አድርገውኝ ያው እንትን ላይ ኢንዲድ ላይ ነበረኝ ሬዙሜን አድርጌ እሱን አይተው ኮንታክት አድርጉም ሰዎቹ። ይሄ ደግሞ ያው የእንስሳት መኖ ማምረቻ ሳይሆን እንደ መጀመሪያው ስራዬ የግብአቶች ኢምፖርት አድርጎ ማርኬት አድርጎ ዲስትሪቢዩት የሚያደርግ ድርጅት ማለት ነው። እንደ መጀመሪያው ደስ የሚለው ያው 2 ሰዓት ከግማሽ አይደለም፣ ያው 45 ደቂቃ ወር 40 ደቂቃ ራቅ ያለ ነው ከዊኒፔግ ከምንኖርበት ቦታ። ስለዚህ ለትራንስፖርትም ብዙም አያስቸግርም። ስለዚህ በሳምንት 3 ቀን እዛ ሄዳለሁ፣ በሳምንት 2 ቀን ደግሞ ከቤት ነው የምሰራው። ሃይብሪድ ሞዴል ስለሆነ ከቤተሰብም ብዙ አያረቅም። ቆንጆ እድል ነው። ስለዚህ ያው እዛ ጋር ዋናው ስራው ምንድን ነው? ዋናው ስራ የኔ ነው። አሁን እዚያ ወደ የተመደክበት ቦታ ላይ ትልቁ ስራቸው ምንድን ነው? ያው የእንስሳት መኖ ግብአት ከውጪ ከልዩ ልዩ ኩባንያዎች አሉ፣ ያው ሰፕላይ ፓርትነሮቻችን ማለት ነው። ከነሱ ኢምፖርት እያደረግን ወደ ካናዳ ለካናዳ የእንስሳት መኖ አምራቾች ማከፋፈል ነው ዋነኛው ስራና የኔ ደግሞ የስራ ቦታ የወተት ከብቶች ግብአቶችን ለዌስተርን ካናዳ ቴሪቶሪ ማኔጀር ነው የኔ ስራ። ስለዚህ BC አልበርታ ለወተት ከብቶች መኖ ማምረቻ ግብአቶች በምዕራብ ካናዳ ኃላፊ ነህ አንተ? ኃላፊ ነኝ። ስለዚህ ቴክኒካል ይሄ ምዕራብ ካናዳ ሲባል እንግዲህ ፕሬሪስ የሚባሉት ለአንባቢዎቻችን ግልጽ ለማድረግ ያህል ዊኒፔግ፣ ማኒቶባ፣ ሳስካቹዋን፣ አልበርታ እና ብሪቲሽ ኮሎምቢያ 4 ግዛት ይዛል ማለት ነው። ከኢትዮጵያ ወጥተህ በጣም ቀላል አይደለም። ትልቅ ቦታ ነው። እዚህ ለመድረስ በመጀመሪያ እንኮራለን። እኔ በጣም ነው ደስ የሚለኝ የራሳችን ልጆች ኢትዮጵያውያን አንድ ቦታ ላይ በኃላፊነት ከፍ ብለው ስታያቸው እንደ ሀገር ኩራት ነው። በተለይ በአንተ በወጣትነት እድሜ ይህንን ያህል ኃላፊነት ተሸክሞ 4ቱንም ክፍለ ሀገር በኃላፊነት መምራት ቀላል አይደለም እና መጀመሪያ አድናቆቴን አቀርባለሁ። እንግዲህ እዚህ እስከምትመጣ ድረስ አልጋ በአልጋ የሆነ ነገር አይደለም። እንደምትመለከተው ነው። ስደት
ወይም በስደት ዓለም መቀመጥ ምናልባት አንተ በስኮላርሺፕ በመምጣት ብዙ መከራ ውጣ ውረድ ላይ ታይ ይችላል። ግን እዚህም ከደረስክ በኋላ በተለያየ ምክንያቶች ችግሮች ይገጥማሉ። በህይወት ለሌሎች ትምህርት ሊሆን ይችላል። በዚህ ያለፍኩት ብለህ የምትለው የገጠመ ችግር ካለ እዚህ አካባቢ ከመጣ በኋላ ባለትዳር ነህ? ልጅ አለ? አንድ ወንድ ልጅ አለ? አይቼዋለሁ። በጣም ደስ ብሎኛል ነው የምልህ። ይብዛልን። እና በዚች የገጠመ ነገር ካለ ለማስተማሪያ እንዲቻ አለ። መጀመሪያ ከኢትዮጵያ ወጥቼ አሜሪካን ሀገር ስሄድ የነበረው ዋነኛ ቻሌንጅ ያው ፊልም እናያለን፣ አሜሪካ ብዙ ኤክሳይትመንት አለ እና ከአሜሪካን ሀገር ከደረስኩኝ በኋላ በሚገርም ሁኔታ መጀመሪያ ያው ለብቻዬ ነው የሄድኩት። ብዙም ማውቀው ሰው የለም። አንድ አጎት አለኝ በእርግጥ ግን አትላንታ ነበር የሚኖረው እሱ፣ አሁን እዛው ነው የሚኖረው። ግን ዩኒቨርሲቲ ኦፍ ጆርጂያ አተንስ የምትባል ከተማ ውስጥ ነው ያለው እና ከአትላንታ 1 ሰዓት ከ15 ራቅ ያለ ነው እና እስከ ሰኞ እስከ ዓርብ አትሊስት እዛ መሆን አለብኝ። ስለዚህ ያው አልፎ አልፎ ሄዳለሁኝ። ግን እሱንም ያወቅኩት ከወራት በኋላ ነው። ግን መጀመሪያ ልክ አሜሪካን ሀገር እንደደረስኩኝ ዋነኛው ቻሌንጅ ያው ናፍቆት አለ። ግን ዓለም 4 ዓመት ከቤተሰብ ርቄ መኖር ይረድቶኛል። እሱ ጥሩ ነው። ግን ያው በስልክ መገናኘትም ቢኖርም ምን ቢልም ከአገር ውጭ ለመጀመሪያ ጊዜ የወጣሁት በዚህ አጋጣሚ ነው እና ካሰብኩት በላይ ካልቸር ሾክ በጣም አጋጥሞኛል። ሲምፕል ምሳሌ ለመስጠት በእጅ መብላትን የመሰለ ቀላል ነገር ከአንድ ቀን በኋላ አቋቃለኝ። በቢላና በሹካ መብላት እሱ ቀላሉ ነው መጀመሪያ ቀላል ምሳሌ። ከባዱ ግን ገፋ እያለ ሲሄድ በጣም ቻሌንጂንግ ነበረ እና አይ ዲሳይድድ ሰው ማውራት ፈለኩኝ። ያው ካልቸር ሾኩ ከባድ ነው እና ወደ ድብርት ሁሉ የመውደቅ ሁኔታ ሁሉ ነበር። የሚያወራ ሰው ስለሌለ የምታያነጋገር ሰው ስለሌለ እና ስቲግማ አለ ደግሞ እኛ ሀገር ሰው ሄዶ ማናገር ምናምን እና እሱን ተቋቁሞና እሱን እንትን ብሎ ለመሄድ ትንሽ ቻሌንጅ ነበረ። ግን ያው እግዚአብሔር ረድቶኝ ሰው ሄጄ አናግሬ ካውንስለሮች አሉ እዛ ዩኒቨርሲቲ ለኢንተርናሽናል ተማሪዎች በደንብ ድጋፍ የሚሰጡ እና እሱ ራሱ በጣም ከባድ በሚያሳዝን ሁኔታ እኛ ሀገር ብዙ ሰዎች አሁን ሳስበው እሱ ቻሌንጅ አለብን እና እሱን ስቲግማ ተቋቁሞ ሄዶ አንድን ሰው ማናገር ብዙ ሊሰራበት የሚገባ እና አሁንም ቆንጆ ፕሮግሬስ ያለበት እንደሆነ ይገባኛል፣ ገምታለሁ። ግን ዋነኛው እሱ ነው። ካናዳም የመጀመሪያ ጊዜ ስላልነበረ እግዚአብሔር ሲወደኝ ያው አሜሪካ ከነበረኝ ጊዜ ልምድ ወስጄ ፕሮፌሰር ሲያልፍ እንደገናም ሌላ ከባድ ቻሌንጅ ነበረ። ሰው ማናገር ነበረብኝ። ያው ዩኒቨርሲቲ ያለ ካውንስለሮች ገን ሄጄ አናግሬ እሱን ረድቶኛል። ሰፖርት ሲስተም አለ ቆንጆ እና ይሄ ሁሉ እንዳለ ተገንዝበን የመሄድ እና ምንም ችግር ምንም እንትን ማለት እንዳልሆነ ብንረዳና ብንጠቀመው ይሄን ሰፖርት ሲስተም ቆንጆ እድል ነው። መልካም ያስባለሁ። ኤልያስ አንድ የገረመኝ ነገር አንተ የሶስት ቋንቋዎች ባለጸጋ ነህ። አሁን ስናወራ በአማርኛ ስናወራ የምትጠቀማቸው ጥቂት እንግሊዝኛዎች ናቸው። ይሄ ያኮራኛል። ምክንያቱም በዛ ያለ ሰው በሀገሩ ቋንቋ ተናግሮ አገር ቤት ውስጥ ያሉ የእንግሊዝኛ ቋንቋ ችሎታ የሌላቸው ወይንም ደግሞ ወላጆቻችን እንኳን ቢሰሙ በምታውቀው የአገር ቋንቋ መናገሩ ለአንተ ብቻ ሳይሆን ለማህበረሰቡ ይጠቅማልና ያን በማድረግ አመሰግናለሁ። ግን ከዛ ሌላ በእንግሊዝኛና በፈረንሳይኛ ጠበብት ነህ። ከተወሰኑ ነገሮች ጋር ከፊልም ጋር የተገናኘ ኮሌክሽን እንደዚህ አይነት ነገር አለ ማለት ስብስብ ነገሮች አሉና እስኪ በዚህ በቋንቋው በኩል እንግሊዝኛው ትምህርት ቤት ተምሯል። እንዴት ነው በጣም ጥር ያለ ፈረንሳይኛ ቋንቋ ልትናገር የቻልከው? ትንሽ በትምህርት ቤት በኩል አለማያ ፈረንሳይኛ እንደማይሰጥ እርግጠኛ ነኝ። የህንዶች ብሔራዊ ትምህርት ቤት ያልከኝም ፈረንሳይኛና ህንድኛ ምንም የሚገናኙ ነገሮች አይደሉም። እና ከየት ነው ጠልፈ እንደው የራስ ቋንቋ ያደረካት እችን ለመግለጽ የምታስረዳኝ? ምክንያቱም ብዙ ሰዎች እንዲያውም አንድ ሳላመሰግን የማላልፈው
እዚህ ከተማ ውስጥ ተቋቁሞ የነበረ ሲስተርስ የሚል ድርጅት አለ እና እህቶች የሚረዳዱበት ወጣቶች የሚረዳዱበት እና በፈረንሳይኛ ቋንቋ ሳይቀር ማስታወቂያ እንደሰራ አውቃለሁ። እና እንዴት እንድትማረው ቻልክ? አንዴ ብታስረዳ ለማለት። እሺ ህንድ ብሔራዊ ትምህርት ቤት ስማር እንደ ሰብጀክት ይሰጡ ነበር ፈረንሳይኛ። ይሰጡ ነበር። የመጀመሪያ እድል ያገኘሁት ፈረንሳይኛ ቋንቋ ጋር ለመናገርና ለመማር እዛ ነው እና ወደድኩት ቋንቋውን መጀመሪያ። ከዛ በኋላ ከ6ኛ ክፍል ጀምሮ ነበር የሚያስተምሩት። ከዛ ከወደድኩት በኋላ ኢትዮጵያ ደግሞ ለአሊያንስ ኢትዮ ፍራንሴስ ቋንቋ ትምህርት ቤት ለአባቴ የነገርኩኝና እዛ መማር እፈልጋለሁኝ አልኩት። ከዛ እዛ ጆይን አድርጌ እንትን ይሰጡ ነበረ ፈተናውን ወሰድኩኝና 7ኛ ክፍል ገባሁ። ከእግዚአብሔር እርዳታ ሊሴ ፍራንሴ ኖ አሊያንስ ሊሴ የእንትኑ ትምህርት ቤት ነው ሙሉ ለሙሉ ልክ እንደ ህንድ ብሔራዊ ትምህርት ቤት ሆኖ ግን ከአንደኛ ከኪንደርጋርተን እስከ 12ኛ በፈረንሳይኛ የሚያስተምር እሱ ሌላ ትምህርት ቤት ነው። ግን አለ አሊያንስ ፍራንሴዝ ቋንቋውን ብቻ የሚያስተምር። ስለዚህ እዛ ለመግባት ውሳኔን ነገርኩኝና አባቴ ፈተናውን አስወሰደኝ። እሱን ሶስት 7ኛ ክፍል ገባሁኝ ህንድ ብሔራዊ ትምህርት ቤት በነበረኝ መሰረት ማለት ነው። እሱን ወደ 9ኛ ወይ ወደ 8ኛ ክፍል ይመስለኛል ፈተናውን የወሰድኩት። ከዛ ገባሁኝና እዛም ጨርሼ አገኘሁ ዲፕሎማውን። ከዛ በኋላ ደግሞ ያው የህንድ ብሔራዊ ትምህርት ቤት ደግሞ እንደ ሰብጀክት ወስድ ነበረ። በዛ ምክንያት ነው ፈረንሳይኛ ለመማር የቻልኩት። እንግዲህ እንደምትመለከተው ካናዳ የሁለት ቋንቋ ተጠቃሚ ናት። በእንግሊዝኛና በፈረንሳይኛ ነው። አብዛኛው ሰው እነዚህ ሁለት ቋንቋዎች ብሔራዊ ቋንቋዎች ናቸው። በዚህ አጋጣሚ ሁለት ቋንቋ መቻል የጠቀመ ነገር አለ እዚህ? አዎ አለ። አሁን የምሰራበት ስራ ላይ ሁለቱ ሰፕላይ ፓርትነሮቻችን ኩባንያዎች ምንሸጠውን እቃ ኢምፖርት ብናደርጋቸው ኩባንያዎች አንዱ ፈረንሳይ ሀገር ነው፣ ፈረንሳይኛ ነው ቋንቋቸው። ስለዚህ ይጠቅማል። በእንግሊዝኛ ማውራት እንችላለን እውነቱን ለመናገር ግን ደስ ይላቸዋል ፈረንሳይኛ የሚችል ኮሊግ ካለ በእኛ በኩል። ሁለተኛው ደግሞ ከቤልጅየም ናቸው እና ፈረንሳይኛ ከሚናገረው ሳይድ ናቸው። ስለዚህ እሱ ጠቅሞኛል፣ ቆንጆ ነው። እና ሌላ ደግሞ ይሄኛው ስራ ከማግኘቴ በፊት የመንግስት ብዙ የስራ ቦታዎችን ሳይ ከሚፈልጓቸው ኳሊፊኬሽን መስፈርቶች አንዱ ሁለት ቋንቋ የመናገሩ ጥቅም አለው። አንዳንድ ጓደኞቼ ሁለት ቋንቋ የሚናገሩ ስራ አግኝተዋል። ግን በሚገርም ሁኔታ ፈረንሳይኛቸውን ሳይጠቀሙ አመታት የሄዱበት ሁሉ አጋጣሚ አለ። ጀስት ግን ስለሚችሉ ያንን ቋንቋ የደመወዝ ልዩነቱ ራሱ በሚገርም ሁኔታ አለው ቆንጆ ጋር እና ጥሩ ጠቃሚ ሁኔታ ነው። አንደኛው የጠቀመኝ ደግሞ ፈረንሳይኛ መናገሬ አሜሪካን ሀገር እንግሊዝኛና ስፓኒሽ ነው ሁለቱ ሜጀር ቋንቋዎች። እግዚአብሔር ወስኖት እዚህ መምጣቴ ጠቅሞኛል ፈረንሳይኛ ስለምችል። አንድ በላክልኝ ጽሁፍ ላይ ቀደም ሲል በዚህ ከፊልም ጋር ያለ አታችመንት በጣም የተጣበቀ ነው እና ይሄ ዶክመንተሪ መሰብሰቦች እንደዚህ አይነት ነገር አለ። እስቲ ምናልባት ያ ፓርት እንደ ሆቢ እንወሰደው እና ምን አነሳሳ? ምንድን ነው? እስቲ እሱም ትንሽ ብታብራራለን። እሺ፣ እሱ ከድሮ ጀምሮ ያው ፊልም አይተወድ ነበር እና አንድ ፊልም ሳይ ትዝ ይለኛል። በጣም ህፃን እያለን ከወንድሜና ከእህቶቼ ጋር አየን። ፕሮጀክተር የሚባል የፊልም ፕሮጀክተር እና ሁለት እንትኖች አሉት፣ ሪል የሚሉት ያው ፊልሙን የሚጠመጠምበት እና በጨለማ ይበራል ይዞራል እንትኑና መኪናም ወዳለው ከድሮ ጀምሮ እና ማሽኑን አየሁትና ከፊልሙ ጋር የሆነ ግንኙነት እንዳለው ገብቶኛል። እና አባቴን ጠየቁ፣ ምንድነው ይሄ ነገር? አይ ፊልም ፕሮጀክተር ይባላል ምናምን ብሎ አብራራልኝ። ከዛ በኋላ ገረመኝና ኦኬ አልኩኝ። ከዛ ከጓደኞቼ ጋር ማውራት ጀመርኩኝ። ትምህርት ቤት 3ኛ 4ኛ ክፍል እያለሁኝ ማለት ነው። እና አንድ ጓደኛዬ ለካ አላቸው ፕሮጀክተር ቤት እና ነገረኝ አለን ፕሮጀክተር። እና ሌላ ደግሞ ኢትዮጵያ ቱሪዝም ኢቲቲኢ የሚባል ድርጅት አመጡና ከጣሊያን ሀገር የሚሸጡ ፕሮጀክተሮች ነበሩ። በ55 ብር አይረሳኝም እስካሁን። እና
ወደ ትምህርት ቤት ስንሄድ አየሁኝ መስኮት ላይ ተቀምጦ ፕሮጀክተር። ከዛ አባቴን በጣም ለምኜ ገዛልኝ የመጀመሪያ ፕሮጀክተር 8 ሚሊ ሜትር የሚባል ሬዞሉሽን ያላት ትንሿ ነች። ሆም ቪዲዮዎች በዛ ጊዜ ያው በዛ ነበር የሚቀዱት። ከዛ ደግሞ ተለቅ ያለ 16 ሚሊ ሜትር አለ። ከዛ 35 ሚሊ ሜትር አይማክስ ደግሞ 70 ሚሊ ሜትር እና በሷ ነበር የመጀመሪያን ፍቅሬን ያገኘሁት። ከዛ ካወራሁት ጓደኛዬ ጋር አንዳንድ ፊልሞች ስለነበሩት ከሱ እየተበደርኩኝ አየሁኝ ምን አልኩኝና በጣም ኢንትረስቱ እየጨመረ ሄደ። ከዛ አሜሪካን ሀገርና ስመጣ ያው አየሁኝ በጣም በቀላል ማግኘት እንደሚቻል ሰዎች ይሸጣሉ ወይ ያርድ ሴል ምናምን ተብሎ ወይም ኢቤይ ላይ እና እዛ ጀመርኩኝ። ትንሽ ግን ብዙም አልገባሁበትም። ከዛ ካናዳ ስመጣ እዚህ ጀመርኩኝ በደንብ እና እንደውም አንድ ዋነኛው አጋጣሚ 600 በላይ ፊልሞችን ለማግኘት ያበቃኝ ክላርኒ የሚባለው የመጀመሪያውን ትልቁን ኮሌክሽን ለማግኘት ያገኘሁበት እድል ልክ ዩኒቨርሲቲ ኦፍ ማኒቶባ ያለሁኝ ካናዳ መጀመሪያ ከመጣሁኝ በኋላ 8 ሚሊ ሜትር ሱፐር 8 ነበሩኝ ትንሽ ኮሌክሽን። ግን ስለ 16 ሚሊ ሜትር ተማርኩኝ። ፌስቡክ ላይ ግሩፕ አለን ኢንተርናሽናል የፊልም ኮሌክተሮች ግሩፕ እና እዛ ሳይ 16 ሚሊ ሜትር እና 35 ትንሽ እንትን አልኩኝ ለምን አፕግሬድ አላረግም ከ8 ሚሊ ሜትር። ከዛ ቀስ ብዬ ወደ 16 ለመግባት ሳስብ እንዳለ ኮሌክሽን የሸጥኩለት አንድ ኖርዌይ ላለ ፊልም ኮሌክተር። ከዛ የመጀመሪያን 16 ሚሊ ሜትር ፕሮጀክተር ገዛሁኝ። አንድ 50 ምናምን ፊልሞች ነበሩ የሱፐር 8 እና 8 ሚሊ ሜትር። እሱን ኮሌክሽን ከሸጥኩ በኋላ የ16ኛውን ለመጀመሪያ በቃኝ። አንድ ፕሮፌሰር ዩኒቨርሲቲ ኦፍ ማኒቶባ የነበረች ቢሮዋን ስታጸዳ አገኘች አንድ ድሮ የምታስተምርበት 16 ሚሊ ሜትር ፊልም እና በሚገርም ሁኔታ 1953 የማኒቶባን የወተት ከብት እርባታን ማኔጅመንት የሚያሳይ ከ1953 በፈረንጅ አቆጣጠር የነበረ ፊልም ሰጠች። አዎ እሱን ስትሰጠኝ አሁን ሳስታውሰው እንደውም ትዝ አለኝ። እሱን ስትሰጠኝ አልነበረኝም ይህንን ፕሮጀክተር የሚያጫወት ፊልም እና ነገረችኝ። አሁን እንደ ፊልም ኮሌክት እንደምታደርግ ስለነገሩኝ ጓደኞችህ ምናምን አንዴ ከቢሮ ስመለስ አንዴ ከቤት ወደ ቢሮ ስገባ አገኘሁት ዴስኬ ላይ ጓደኞችን ማነው ያመጣው ይሄን ስላቸው ፕሮፌሰር እንትና ነች ምናምን ብለው ነገሩኝ። ከዛ ሄጄ አመሰግንኳትና ነገሩኝ። ሰምቼ ነበር ሲያወሩ ሩመር እና ከፈለግከው ተጠቅምበት ብዬ ልጥለው ስለሆነ ካልፈለግከው ኦኬ ብዬ ልስጥህ ብዬ ነው አለችኝ። አየሁኝ። እሱን ጀመርኩኝ ኮሌክት ማድረግ። ከዛ ከኢቤይ ገዛሁኝ። ኳሊቲው ይለያያል በጣም ሱፒሪየር ነው 16 ሚሊ ሜትር ከ8። ስለዚህ ያው ባጭሩ እሱን ጀመርኩኝ። አንድ 10 ምናምን ፊልሞች ነበሩኝ ወደ ክላርኒ ሲሄድ እና አረጋውያን ቤት እየሄድኩኝ ቮለንቲር ማድረግ ጀመርኩኝ ፊልሞቹን በማሳየት እና በሚገርም ሁኔታ ለካ እዛ ክላርኒ የአረጋውያን ቤት የምትሰራው አንዷ ሴት ምን አለችኝ፣ እዚህ የክላርኒ ጋዜጣ ኤዲተር ነኝ እና ስለ አንተ ታሪክ ብጽፍ ደስ ይላል ብላ ስጠይቀኝ በጣም ደስ ይለኛል አልኳት። ከዛ ጻፈች ስለኔ ታሪክ እና ፖስታ ቤት እዛ ፒኦ ቦክስ ነምበር የለም ያው ጀነራል ዲሊቨሪ ብለው ነው እንትን የሚደረገው። አንዴ ፖስታ ቤት ስሄድ አገኘሁኝ የሆነ አንድ ደብዳቤ ከማላውቀው ቤተሰብ እና ምን አሉኝ፣ አየን ጋዜጣ ላይ የምትሰራውን ስራ እና በጣም ደስ ስላለን ሼር ስለምታደርግ ኮሌክሽንን አሉን በጣም ብዙ ኮሌክሽን እና ለአንተ ልንሸጥልህ ፈልገን ነው ብለው፣ መሸጥ አይባልም በጣም በረከሰ በወደቀ ዋጋ ያው እንደ ስጦታ ነው የሰጡኝ። ስለዚህ ያኔ ነው መጀመሪያ 600 ምናምን ፊልም ያገኘሁት። ከዛ እሱን አገኘሁኝ እና ከዛ ገባሁበት በጣም እንትን ብዬ ወደ 5 ዓመታት በኋላ እንደውም ትዝ ይለኛል ሲቢሲ ሁሉ ኢንተርቪው አድርጎኝ ነበረ ኮሌክሽኑ ሲቢሲ ቃለ መጠይቅ እንዳቀረበና አውቃለሁ እና እንደዛ ነው የገባሁበት። አሁን ምንድን ነው አሁን በዚህ ከፊልም ጋር ያለ ግንኙነት መጨረሻው ምን ሊሆን ነው? በፍቅር ነው የጀመረው እንደ ሆቢ ነው እና ግን ዩቱብ የሚባል ደግሞ ቆንጆ ፕላትፎርም ሳገኝ በራሴ ምን አልኩኝ፣ ኮንቨርት ለማድረግ ከአናሎግ ፊልሙን ከሱ ፎርማት ወደ ዲጂታል ኮንቨርት አድርጌ ራሴን ቻሌንጅ አደረኩኝና እንዲሁ ገባሁበት እንደ ቀልድ ሼር ለማድረግ። ከዛ ወደ ዩቱብ ፓርትነርሺፕ የሚባል አለ። ቀስ በቀስ ትዝ ይለኛል እንደውም የዛሬ 7 ዓመት ምናምን ስለሆነ 100 አትሊስት ካሎት ከ100 ሰብስክራይበር በላይ ሲኖር ያው ሞኔታይዝ ማድረግ ይቻላል። ከዛ ሳየው እንደ ቀልድ ገባሁበት እና በቃ ከዛ ጊዜ ጀምሮ እያደገ ነው። ስቲል ወደዋለሁ ሆቢውን። ደስ የሚለው ነገር ደግሞ ፊልሞቹን ኤኒ ታይም ይሸጣሉ እና እየቆዩ ሲመጡ ሞር ቫሉ አፕሪሺየት እያደረገ ነው የሚመጣው። ዋጋቸው እየጨመረ ነው የሚሄደው ከጊዜ ጋር እየቀነሰ የሚሄድ አይነት ነገር አይደለም።
ቆንጆ ሆቢ ነው። እኔም ስለምወደው በፍቅር ነው የገባሁበት እና ደስ የሚለው ደግሞ ያው የዩቲዩብም ከዓለም ጋር ሼር ለማድረግ ይረዳል እና ደስ በሚል ሁኔታ አንድ አገኘሁኝ የኢትዮጵያ ፊልም ከዛ ከ600 ካልኳቸው ከ600 ውስጥ አንድ ኢትዮጵያ ፊልም ምንም በሚመለከት ነው ናሽናል ፊልም ቦርድ ኦፍ ካናዳ የሰራው ነው በ1966 ባልሳሳት የ10 ደቂቃ ሾርት ፊልም ነው እና ታሪክ ብዙም የለውም፣ ናሬሽን የለውም፣ ያው የሚናገር ሰው የሚተርክ ሰው የለውም። ጀስት የኢትዮጵያን ባህላዊ ሙዚቃ አድርገው ከሰሜን እስከ ደቡብ ቀስ ብለው ወይም ከደቡብ እስከ ሰሜን ይቅርታ፣ ከደቡብ እስከ ሰሜን ቀስ ብለው በ10 ደቂቃ የኢትዮጵያን መልክዓ ምድር የኢትዮጵያን ባህል ያሳይ እና እሱን ሳገኝ ሌላ ሀሳብ መጣልኝ። ኢቤይ ላይ ሄጄ የኢትዮጵያ ቶፒክ ያላቸው 16 ሚሊ ሜትር ፊልሞች ብዬ መሰብሰብ ጀመርኩና በዛ አጋጣሚ እስከ 5 አለኝ አሁን የኢትዮጵያ ልዩ ልዩ ታሪክ የሚናገሩ ፊልሞች። እንግዲህ አንድ ቀን በተጠናከረ መልክ ታጋራናለህ ብዬ እገምታለሁ። ደስ ይላል በጣም ሰብአዊ መጽሐፍ እንደዚህ አይነት ነገሮች መሰብሰብ ይወዳልና ሼር እንደራረጋለን። ከዛ እኔ አንድ ተጨማሪ ላደርግ የምፈልገው ነገር ምንድን ነው ከዚህ ከህይወት ጉዞ ከልምድ እንደምትመለከተው ብዙ ኢትዮጵያኖች አሉ በአንተ እድሜ ያሉ ተስፋ ባለመቁረጥ ሊጠቀሙ ይችሉበታል ብለህ የምትለው መንገድ ካለ ምክርህን የምታስተላልፈው ነገር ካለ ብታስተላልፍልኝ ደስ ይለኛል። ለእኔ መጀመሪያ ከሁሉም በላይ በእምነቴ በጣም ያለ አምላክ እርዳታ የትም መድረስ አልችልም። ብዙ ችግሮች ነበሩ፣ ብዙ እንቅፋቶች ነበሩ። ግን መጀመሪያ የረዳኝ ብዬ የማስበው ሁሉንም ነገር የካውንስሊንጉንም መጀመሪያ እንደጠቀስኩት አሁን ባለቤት የሆነ የልጃችን እናት እሷንም ለማግኘት ሁሉ የረዳኝ ብዬ የማስበው ፐርሰናሊ እምነት ነው እና እምነት መጀመሪያ ከሁሉም በላይ ከዛ በኋላ ደግሞ እንደርሱ ያሉ የሚያበረታቱ አባቶች ያሉበት ቦታ መምጣት በጣም ከባድ ጸጋ ነው፣ ትልቅ ጸጋ ነው እና ብዙ ሪሶርሶች አሉ። ተስፋ ለመቁረጥ መበርታት እና ሁላችን እኔ ብቻ ነኝ ብሎ የሚያሳስብ ከባድ ቻሌንጅ አለ ይመስለኛል። ብዙ ሰው ችግር ሲኖርበት እኔ ብቻ ነኝ እና እኔም ከራሴ ኤክስፒሪየንስ ነው የምናገረው እና አንዳንዴ በእኛ ብቻ ይሆን ይመስለናል እንደዚህ አይነት ችግር የሚያጋጥመው ነው በቃ እኔ ብቻ ነኝ ወይ ድሉም የለኝም ወይም በቃ ወይ እየበረታው ስላልሆነ ነው ብለን እናስባለን። ግን ይሄ ሁሉ ጀስት እንትን ነው እውነት ያልሆነ ስሜት ነው ብዬ ነው የማስበው እና ስለ ራሴ ልናገር እና ቻሌንጂንግ ነው ግን ያው ቻሌንጅ ሳናልፍ አይመጣም ሰክሰስ። ብዙ ጊዜ አንዳንድ እድለኛው ሰዎች አሉ በእርግጥ ግን ብዙ ሰው ቻሌንጅ ይኖረዋል እና መበርታትና ያው ሪሶርሶችም አሉ ሪሶርሱን መጠቀም እና ያልፋል፣ ሁሉም ያልፋል፣ እስካልፍ ያልፋል ነው የሚባለው። እንግዲህ ኤልያስ እዚህ ከህይወት ጋር ተያይዞ የምሰራቸው ስራዎችና ሆቢዎችን ስንመለከት ባለ ብዙ ዘርፍ ባለሙያ ነህ ማለት ይቻላል። አሁን ግን ኤልያስን የት ጋር ነው? በፊልሙ እንግዲህ የጀመርካቸው ነገሮች አሉ። በፊልሙ አጠቃላይ ትሄድና መደምደሚያ እዚያ ይሆናል ወይስ እዚህ ከእንስሳት ጋር በተያያዘ በተማርክበት በዛው ቀጥለህ አንዱ ቦታ ላይ ትጠቃለላለህ? እስኪ እሱን ሰፋ አድርገህ ብትነግረን ነው። እሺ፣ አሁን በምሰራው ስራ ለመግፋት እፈልጋለሁ። ያው በሱ አለሁበት። አሁን እንደ ሆቢ ነው የጀመርኩት የፊልሙን፣ ግን በጣም ከባድ ፍቅር አለብኝ እና ቆንጆ እድል ነው። ቆንጆ ብር ከፍቶልኛል የዩቲዩብንም ለመስራት ቆንጆ ፊልሞችን ኮሌክት ለማድረግ እና በፊልሙ በሁለቱም መቀጠል ፈልጋለሁ። ኮሌክት ከማድረግም አልፎ ያው ሼር እያደረኳቸው ነው ዩቲዩብ ላይ። ስለ ፊልሙ ሳወራ ሌላ ትንሽ ትዝ ያለኝ ነገር አለ። ያው ብዙ ማይረሳኝ ያው ከድሮ ጀምሮ አንድ ፌቨሪት አክተር ማይ ፌቨሪት አክተር ሞዶ ከሁሉም በላይ ተዋናይ ሾን ፔን
ነው እና ማይረሳኝ አንዴ ከባለቤቴ ጋር ቤት ቁጭ ብለን ስናወራ እንደ ቀልድ ብላ ጠየቀችኝ። የሆነ ፌስቡክ ላይ ያየች የሆነ ማስታወቂያና ማን ነበር የምትወደው አክተር ብላ ጠየቀችኝ። ሾን ፔን አልኳት ስላት እዚህ ዊኒፔግ ፊልም ይሰራል እና ካስቲንግ እየጠሩ ነው አለች ለኤክስትራ። ከዛ በዚህ አጋጣሚ እችን ለመግለጥ ለማካፈል ፈልጌ ነው። ትዝ አለኝ ስለ ፊልሙ ስናወራ ተሳትፌያለሁ። ተሳትፈሃል ማለት ነው በዛው? እና እሱን ለማየት ሁሉ አበቃኝ በዚህ አጋጣሚ እዚህ ዊኒፔግ ውስጥ እና በጣም ብዙ ቆንጆ እድል ያለበት ከተማ ነው። እሱን ሸር ለማድረግ ፈልጌ ነው። በጣም አመሰግናለሁ። ግን ደግሞ አንድ የጀመርከው ፕሮግራም ነበረ ኢትዮጵያን በሚመለከት ወደፊት ሰፋ ያለ አዳራሽ ተከራይቼ ከሰበሰብኳቸው ታሪኮች ውስጥ ለማቅረብ ፕላን አለኝ ብለዋል። እሱ ነገር ይቀጥላል ወይስ ይቆማል? ይቀጥላል። የኢትዮጵያ አሁን ዋነኛ ፕሮጀክት አድርጌ ያስኩት ኢቤይ ላይ የኢትዮጵያን ታሪክ የሚናገሩ ስለ ማንኛውም ስለ ኢትዮጵያ ግንኙነት ያለው የ16 ሚሊ ሜትር ፊልም መሰብሰብ ነው። እሱን ዓላማ ደስ በሚል ሁኔታ እስካሁን 5 አግኝቻለሁ። እንደውም አንዱ ርዕስ ፊልም ኦልሞስት የ1 ሰዓት የሚሆን ፊልም ዩኒቨርሲቲ የሆነ የአሜሪካን ሀገር ዩኒቨርሲቲ የሰራው ፊልም ነው በ1980ዎቹ እንደ ፈረንጅ አቆጣጠር እና ስለ ድንቅነሽ እንዴት እንደተገኘች ስለ እሷ ኢምፖርታንስ የሚናገር ስለ እሷ ቁልፍነት ስለ ሰው ልጅ አመጣጥ እና እሱ ቆንጆ ነው። በጣም ደስ ይለኛል። እሱ ፊልም በማግኘት ሉሲ ወይም ድንቅነሽ ማለት ነው። እና ሌላ ደግሞ በኢትዮጵያ የወክማን አጀማመር እና ታሪክ የሚያሳይ ሌላ ፊልም አግኝቻለሁ ኢቤይ ላይ በጣም ደስ የሚል በጃንሆይ ጊዜ የተሰራ በአፄ ኃይለሥላሴ ጊዜ የተሰራ እሳቸው ሁሉ አንዱ ወክማ ሲከፈት ያደረጉት ንግግር ያለበት ፊልም እና ቆንጆ ነው። በጣም ደስ የሚል ጉዞ ነው እና እሱም በጣም ከባድ ሀሳብ አለኝ። አንድ ጊዜ እግዚአብሔር ሲወደኝ አንድ ሌላ ደግሞ ፊልም ሰሪ ጓደኛ ታውቂያለሁ፣ እዛ ዊኒፔግ ፊልም ግሩፕ የሚሰራ የነበረና የራሱን ፊልም ኩባንያ የጀመረ ከእሱ ጋር ተያይዘን ብቻ የሆነ ነገር ማድረግ ፈልጋለሁ። ስለዚህ ስለ ኢትዮጵያ ታሪክ ስለሚናገረው ኮሌክሽን እና ሌላ ደግሞ ስለ ፊልሞቹም በተዋናይነቱም ቢሆን ያው በጣም ፍቅር አለኝ እና እሱንም ደግሞ የፕሮፌሽናል ስራዬንም አንድ ላይ አድርጌ ትንሽ አምቢሽስ የሆነ ሀሳብ ነው ይገባኛል፣ ግን እሱን ለማድረግ በጣም እኛ እንደ ተስፋ አደርጋለሁ። ሰብአዊ መጽሐፍ አዘጋጆች እና በሰሜን አሜሪካ ሰብአዊ ቤተ መጽሐፍት ስም እውነቱን ነው የምነግርህ፣ ለምታደርጋቸው ነገሮች በሙሉ እንተባበራለን። ውጤት ማየት ነው የምንፈልገው። ሌሎች ወጣቶች አንተን ተከትለው የምታደርጋቸው ነገሮች ማድረግ የሚቻል ነገር፣ ጠቃሚ የሆነ ነገር፣ ለማህበረሰባችን ጠቃሚ የሆነ ነገር የሚሰሩትን ሰዎች ትምህርት ሊሰጥ የሚችል በሚያደርጉት እርምጃ እኛ ሙሉ ለሙሉ እንተባበራለን። ይህንን የምታደርግበት የዩቱብ ቻናል ስም አለው? አለው። ካናዳ 150 አርካይቭ ብዬ ነው እንትን ያደረኩት። ካናዳ 150 አርካይቭ። ምክንያቱም ካናዳ የዩቱብ ቻናሉን ስጀምር መጀመሪያ የጫንኩት ፊልም የኢትዮጵያን ሞዛይክ የሚል ታይትል ርዕስ ያለው ፊልም ነው እና ሀሳቡ የመጣልኝ ካናዳ 150ኛ ዓመቷን እያከበረች ነበር ያኔ እና ብዙ ኮሌክሽን ውስጥ ያሉት ፊልሞች ደግሞ የናሽናል ፊልም ቦርድ ኦፍ ካናዳ የሰራቸው የድሮ የክላስሩም ማስተማሪያ የነበሩ ፊልሞች ናቸው። በጣም ብዙዎቹ የካናዳ ታሪክ፣ የካናዳ ባህል፣ የካናዳን መልክዓ ምድር ያላቸው ርዕሶች የበዙበት ኮሌክሽን ነው። ያ 600 የሚሆነው ያገኘው እዛ ክላርን ያለው ጊዜና ካናዳ 150 አርካይቭ ብዬ በጀመረው ቻናሉን ብዬ አሰብኩኝና ስጀምረው አልተወሰደም ነበረ ስሙ። ቢወሰድም ዩቱብ ይፈቅዳል፣ ግን ማንም እንትን አላለም ነበረ። ምንም ችግር አልነበረውም። ካናዳ 150 አርካይቭ፣ ካናዳ 150 አርካይቭ ብዬ ጀመርኩት እና እስካሁን ደስ። ስለዚህ ማንም ሰው ካናዳ 150 አርካይቭ ብሎ ቢገባ ያንተን ዩቱብ ያገኛል ማለት ነው። በዚህ ቻናል ወይም በዚህ በዩቱብ ቻናል ገብቶ ውጤት አይተህበታል? ውጤቱ ምን ያህል ነው? ውጤቱ በጣም ደስ የሚለው ቆንጆ ተቀባይነት አለው፣ ደስ በሚል ሁኔታ እና አንዳንድ ደግሞ የሚሰጡት ኮሜንት የሚያደርጉት ተመልካቾች፣ ታዳሚዎች የሚናገሩት በጣም ደስ በሚል ሁኔታ አንድ እስካሁን ድረስ የማይረሳኝ 3 grandmothers ወይም 3 አያቶች የሚል አንድ ፊልም አለ። እሱን ለምሳሌ ለመስጠት እዛ ፊልም ላይ
አንድ የካናዳ፣ አንድ የናይጄሪያ እና አንድ የብራዚል አረጋውያን አያቶችን ህይወት የሚናገርና ሶስቱም ደግሞ አንድ እንትን ያላቸው በሶስቱም ያለ አንድ ኮመን ነገር ምንድን ነው? ባለቤቶቻቸውን ያረፉ አረጋውያን አያቶች ናቸው። እና ኮሜንት ያደረገ አንድ ልጅ ምን አለ፣ ይሄ ታሪክ የሚናገረው አያቴ የኔ አያት ነች አለ፣ የብራዚሏ። እና እስከ አንድ ቪዲዮ ካሴት ነበረን እና ያው አረጀና ኦቨርታይም ፈረሰ። ኮፒ ሳንሰራበት ጠፍቶ ነበረ። ግን እስከዛሬ ድረስ ደግሞ ማየት አልቻልም እና ለልጅ ልጆች ሁሉ ማሳየት አልቻልም እና በጣም እናመሰግናለን ብለው ኮሜንት አደረጉ። ሌላ ኮሜንት ደግሞ በ1950ዎቹ ስለ ሳይንስ፣ ስለ ዳይጀስቲቭ ሲስተም፣ ስለ ምግብ ሲስተም የሚያወራ ፊልም ነው እና አንድ ታዳሚ ኮሜንት ያደረጉት ምንድን ነው፣ እዚህ የሆነ ሰዓት ላይ ያለው ልጅ እኔ ነኝ። አሁን የ60 ምናምን ዓመት ወጣት ነኝ፣ ግን እዛ ላይ የ10 ዓመት ምናምን ልጅ እየነበሩ ትዝ ይለኛል። አንድ ቅዳሜ ትምህርት ቤት ኑ እና የሆነ ፊልም ይሰራል ምናምን ተብለን ሄደን ሰርተን በጣም ያው ተደስተን ስንጠብቅ ፊልሙን ማየት አልቻለም። ግን የዛሬ 40 ምናምን ዓመት በኋላ ፊልሙን ለማየት ስለቻልኩኝ በጣም ደስ ብሎኛል፣ እናመሰግናለን እያሉ እና ደስ የሚል ቆንጆ ድንቅ ነው። ውጤት አለው ማለት ነው። ይገፋበት እንላለን። ይቀጥል፣ ይገፋበት። ድጋፍ ከየአቅጣጫው እንደሚመጣ ምንም ጥርጥር የለኝም። እግረ መንገድን የዚህን ጥናት እድል ካለ አንድ ነገር ምንድን ነው፣ ሰዋዊ መጽሐፍ ካዘጋጀው አንዱ በተለይ በዚህ በምዕራብ ካናዳ እንግዲህ አንተ የምዕራብ ካናዳ ይሄ ፕሬሪስ የሚሏቸውን በኃላፊነት የምትሰራቸው ብዙ ስራዎች አሉ። በተለይ ካለህ ማኒቶባ ዩኒቨርሲቲ ግንኙነት ማኒቶባ ቀላል አለም ከኢትዮጵያ ጋር ትልቅ አታችመንት ያለው ነው። ወደፊት በዚህ በሰብአዊ መጽሐፍ ላይ የሚቀርብ ፕሮግራም አለ። እነማን ነበሩ በማኒቶባ ውስጥ? የኢትዮጵያ ከፍተኛ ባለስልጣናቶች እነማን ናቸው? ጃንሆይ በዚህ በኩል ሲያልፉ ማኒቶባ ውስጥ ምን አደረጉ? አርካይቭ ገብተህ ብታገላብጥ በጣም በሚደንቅ ሁኔታ ኢትዮጵያውያን ከዚህ ከምዕራቡ ካናዳ ጋር ያላቸው አታችመንት በጣም 1933 የጀመረ አይነት ታሪካዊ ማስረጃዎች አሉ እና እሱን በጋራ ምናልባት ወደፊት በዚህ በሰዋዊ መጽሐፍ ይቀርባል ብዬ ስለምገምት በዛ ላይ ሙሉ ትብብርን ታደርጋለህ ብዬ አስባለሁ። እና በጣም እንግዲህ የሰዋዊ መጽሐፍት ወደ መጨረሻው ገጽ ላይ እየተቃረብን ነው እና አለ ወይም ባካፍለው ይጠቅማል የምትለው ነገር ካለ እድሉን እሰጣለሁ። እግረ መንገድን ደግሞ በህይወት ልታመሰግናቸው የምትፈልጋቸው አካላቶች ካሉ ባለቤት ተፈለገው የምታመሰግነውን ካለ በአጠቃላይ ከመዝጋታችን በፊት ይህን እድል እሰጣለሁ። አመሰግናለሁ። መጀመሪያ ማመስገን የምፈልገው እናት አባቴን አይረሳኝም። አለማያ ሲደርሰኝ ብዙ ጓደኞቼ ወይ ወደ አዲስ አበባ ለመቀየረው ሁሉ አዲስ አበባ የቀሩ ልጆች አሉ፣ ወይም ከሃይ ስኩል በኋላ ዳይሬክትሊ ወደ ውጭ የሄዱ ጓደኞች አሉኝ እና አይረሳኝም። አባቴን አንዴ ጠይቄ ነበረ። በቃ አለማያ ነው የደረሰኝ ስለዚህ ብዬ እንትን ስል ስመጻደቅ ነው የሚባለው። አባቴ ኖ ትሄዳለህ አለማያ አለኝ ሲለኝ በጣም ነበር የደነገጥኩት እና አሁን ሳስበው ያኔ እንደዛ ሲለኝ አባቴ በጣም ወይ በቃ ወደኝም ወይ በጣም ተናድጄ ነበር፣ አልገባኝም። ግን አሁን ሳይ ወደ ኋላ በጣም ላመሰግነው እወዳለሁ። ምክንያቱም እዛ ባልሄድ ኖሮ ያንን ሁሉ ቻሌንጅ አላይም ነበር፣ አያዘጋጀኝምም ነበር ወደ አሜሪካ ስሄድ ለነበረው ሁሉ ቻሌንጅ። ስለዚህ አባቴን እና እናቴን በጣም አመሰግናለሁ። ባለቤቴን በጣም አመሰግናለሁ። በጣም ረድታኝ ነበረ። እሷ ባትኖር ኖሮ እውነቱ ለመናገር ተመልሼ ሁሉ ሄድ ነበር። በፕሮፌሰር ሲያርፍ እሷ መኖሯ ከእሷ ጋር ህይወት ለመመስረት አስበን አላማ ሰጠኝ እና እሷን ስላገኘኝ በጣም ደስተኛ ነኝ እና እሷን ማመስገን እፈልጋለሁ። በጣም አምላክን አመሰግናለሁ። እኔም በጣም አመሰግናለሁ። አንባቢዎቻችን ከገጻ እንዳስተን እስከ መዝጊያው ድረስ የተጠናቀቅንበትን መንገድ ያያችሁ ይመስለኛልና በዚህ ፕሮግራም ላይ ስለተሳተፋችሁና ደስ ብሏችሁ ስላነበባችሁ በጋራ ስላነበብን ከልብ እያመሰገንን
አቶ ኤልያስ ግርማ ከልብ እናመሰግናለን።